ያላለቀ ቤት መግዛት ጥቅሙ ምን ይመስላችኋል? አንደኛው ጥቅም ዋጋው ነው። አሁን ለምሳሌ ይሄ ስክሪኑ ላይ የምትመለከቱት ቤት አሁን ላይ ያለው ዋጋና ያኔ ግንባታ ላይ እያለ የነበረው ዋጋ በፍጹም አይገናኝም። አንዳንድ ጊዜ እንደውም ልዩነታቸው እስከ እጥፍ ሊደርስ ይችላል። እና ያን ጊዜ ግንባታ ላይ ያለ የገዙ ሰዎች ተጠቀሙ ማለት አይደል? ሌላው ጥቅም ደግሞ ክፍያቸውን ቀስ ብለው ትንሽ ትንሽ እያደረጉ ቤቱን እስኪረከቡ ተረጋግተው መክፈል ይችላሉ። ለምሳሌ እኛ ከምናቀርባቸው የክፍያ አከፋፈል ስልቶች አንዱ በአንድ አመት ውስጥ የሚረከቡት ነው። 30% ቅድመ ክፍያ ይከፍሉና በሶስተኛው ወር 20%፣ በስድስተኛው ወር እንደገና ሌላ 20%፣ በዘጠነኛው ወር 20%፣ ከዛ ደግሞ በ12ኛው ወር ቤቱን ሲረከቡ 10% ማለት ነው። ግንባታቸው የተጠናቀቀ ልግዛ ብትሉ ግን በአንድ ጊዜ 100% ከፍላችሁ ነው መረከብ የምትችሉት። አይ እኔ ስቲል ግንባታው የተጠናቀቀ ብቻ ነው መግዛት የምፈልገው ምትሉ ከሆነም እኛ ጋር እንደ ምርጫችሁ ግንባታ ላይ ያሉ ብቻ ሳይሆኑ ግንባታቸው የተጠናቀቀም የእናንተ ምርጫ ሊሆኑ የሚችሉ ቦታዎች ላይ ያሉ ብዙ አማራጮች አሉን። እንደ ምርጫችሁ መስተናገድ ትችላላችሁ ማለት ነው። ለበለጠ መረጃ በማስቀመጥላችሁ ስልክ ይደውሉ።